ኢራን ንቁ የሆኑ 580 ሺህ እንዲሁም በተጠባባቂነት 650 ሺህ ወታደራዊ ሰራዊት ሲኖራት እስራኤል በተመሳሳይ 465 ሺህ በተጠባባቂነት እንዲሁም 170 ሺህ ንቁ ወታደሮችን አውዳሚ ከሆኑ ዘመናዊ መሳሪያዎች ጋር አሰልፋለች። ኢራንም በበኩሏ እጅግ ከባባድ የድሮ መሳሪያዎች በተጨማሪ ለዓለም መጥፊያ ስጋት የሆነውን የኒውክሌር ማበልጸጊያ ጣቢያ እስከ መገንባት ደርሳለች። ውድ የረቂቅ ዓለም ተከታታዮች በዛሬው ቪዲዮ የሁለቱን ሀገራት ጠንካራ የሆነ ወታደራዊ አቅም እንዲሁም ስለታጠቋቸው አደገኛ መሳሪያዎች በንጽጽር አስቀኛችኋለሁ። ቪዲዮውን ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የረቂቅ ዓለም ቤተሰብ ይሁኑ። 46 ዓመታትን የዘለቀው የጠላትነት ጉዞም ከ1979 የእስልምና አብዮት በፊት እስራኤልና ኢራን በደህንነት፣ በኢኮኖሚ ብሎም በሌሎች ጉዳዮች የሚተባበሩ የቅርብ አጋሮች ነበሩ። ታዲያም ኢራን በሊባኖስ፣ በሶሪያ፣ በየመንና በኢራቅ ያሉ ታጣቂ ቡድኖችን ትደግፍ ጀመረች። እስራኤል ደግሞ እነዚህን ቡድኖች እንደ ጸረ እስራኤል ኃይሎች በመመልከት የደህንነት ስጋት አለባት። በአንጻሩም ኢራን በበኩሏ የእስራኤልና የአሜሪካ ፖሊሲዎች ለደህንነቷ ስጋት እንደሆኑ ትመለከታለች። እንዲሁም ሁለቱም ሀገራት በመካከለኛው ምስራቅ የበላይነትን ለማግኘት ፉክክር ውስጥ ይገቡ ጀመር። በተጨማሪም ኢራን የኒውክሌር ማበልጸጊያ ጣቢያ እየሰራች ነው በሚል በእስራኤል ዘንድ ከፍተኛ የሆነ ስጋት አለም። ይህም አለመግባባት ታዲያ 46 ዓመታትን አልፎ አሁን ባለንበት ዘመን እየተባባሰ ቀጥሏል። ይኸውም ሁለቱም ሀገራት በከፍተኛ የጦር መሳሪያ ግዢ ላይ ተሰማርተው ጦራቸውን ለማጠናከር እየሰሩ ይገኛሉ። ከታጠቋቸው የጦር መሳሪያዎች ውስጥም ታንኮች፣ ሞርታሮች፣ ሰርጓጅ መርከቦች፣ ሚሳኤልና የመሳሰሉ ከባባድ የጦር መሳሪያዎች ይገኙበታል። ከነዛ ውስጥም ኢራን 1613 ታንኮችን አሰልፋ ስትይዝ በተመሳሳይ እስራኤል ወደ 3500 የሚጠጉ ዘመናዊ ታንኮችን ለጦርነቱ አሰናድታለች። ሌላው የጦር መሳሪያ ሚሳኤል ሲሆን እስካሁንም ከፍተኛ ጉዳት ለማድረስ የተጠቀሙበት ከባድ መሳሪያ ነው። ይኸውም ኢራን 3000 የሚጠጉ ሚሳኤሎች ሲኖሯት በአጭር ርቀት 1280 ኪሎ ሜትር፣ በመካከለኛ ርቀት 1600 ኪሎ ሜትር እንዲሁም በረጅም ርቀት 2400 ኪሎ ሜትር መጓዝ የሚችሉ ሚሳኤሎችን ስትታጠቅ እስራኤል በበኩሏ 3000 የሚሆኑ በአጭር ርቀት 1400 ኪሎ ሜትር፣ በመካከለኛ ርቀት 2800 ኪሎ ሜትር እንዲሁም በረጅም ርቀት 5000 ኪሎ ሜትር መወንጨፍ የሚችሉ ዘመናዊ ሚሳኤሎችን ታጥቃ ትገኛለች። ሌላው ኢራን ለጦርነቱ የተዘጋጁ 19 ሰርጓጅ መርከቦች ሲኖሯት እስራኤል ደግሞ 5 የጦር ሰርጓጅ መርከቦችን ይዛለች። ታንኮችንና ሌሎች ከባባድ የጦር መሳሪያዎችን ለማውደም የሚጠቅመው አንቲ ታንክ ዌፐንስ። ይህን መሳሪያ ኢራን 1400 ያህል ስትታጠቅ እስራኤል ደግሞ 900 የሚሆን አንቲ ታንክ መሳሪያዎችን ይዛለች። ሌላው ለጦርነት መሸናነፍ ትልቁን ድርሻ የሚወስዱትና ሰፊ ውድመት የሚያስከትሉት የጦር ጀቶች ናቸው። ታዲያ እስራኤል በአጠቃላይ 348 የጦር ጀቶችን በመያዝ F-50 ኤግል፣ F-60 ፋይቲንግ እንዲሁም F-35 ላይቲንግ 2 የተሰኙ እጅግ ዘመናዊ የጦር ጀቶች አሏት። እነዚህ ጀቶች በሰዓት እስከ 3017 ኪሎ ሜትር በመክነፍ ይታወቃሉ። ለምሳሌ ያክል የውድድር መኪና የሆኑት F1 የመጨረሻና ከፍተኛው ፍጥነት 372.5 ኪሎ ሜትር በሰዓት ሲሆን የእነዚህ ጀቶች ፍጥነት ደግሞ ከተያዘው ሪከርድ አንጻር 10 እጥፍ መሆኑ ነው። ይህም ሚሳኤሎችን በመሸከም እንዲሁም ከራዳር ውጪ በስውርና በከፍተኛ ፍጥነት በመዋጋት ይታወቃሉ። በተመሳሳይ ኢራን በሰዓት እስከ 2757 ኪሎ ሜትር በመብረርና በቀልጣፋ የመንቀሳቀስ ችሎታቸው የሚታወቁትን ሚግ 29 ፌልኩረም፣ F4 ፋንተም 2 እንዲሁም F5 ቲገር 2 የተሰኙ አጠቃላይ 156 ጀቶችን ለጦርነቱ አዘጋጅታለች። ታዲያ ከሁለቱም ሀገራት የህፃናትና የንጹሃን ሞት እንዲሁም መፈናቀል አሳዛኝ ክስተት እንደሆነ ቀጥሏል። ተቃጥሎ በማያልቅ የጥላቻ ማገዶ ተከበው ሁለቱም በእሳት ነበልባል እየተቃጠሉ ይገኛሉ። ታዲያ የተቀረው የዓለም ፍራቻ የሚነደው እሳት ወደ ጎረቤት ሀገራት እንዳይዛመት ብሎም ሶስተኛውን የዓለም ጦርነት እንዳይቀሰቅስና የዓለም መጨረሻ በኒውክሌር ጦር መሳሪያ
መሳሪያዎች እንዳይወሰን ትልቅ ስጋት ፈጥሯል። ታዲያ እርሶስ በቀጣይ ጊዜያት ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ግለጹልኝ። ስለተከታተላችሁኝ እያመሰገንኩ የዛሬውን ቪዲዮ እዚህ ላይ አበቃሁ። ቪዲዮን ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የረቂቅ ዓለም ቤተሰብ ይሁኑ። በቀጣይ አጀብ ጉድ በሚያሰኝ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።